የሁለቱ ድምፃውያን የጋራ መገለጫዎችን እንመለከታለን። ህዝብነታቸውና ሀገር ፍቅራቸው ያመሳስላቸዋል። ሁለተኛ ደግሞ የህዝብ ልብ ውስጥ መግባት መቻላቸው። እነዚህን ተንትነን ስንመለከት ህዝባዊነትና ሀገራዊ ፍቅር መኖር ማለት ሁለቱም አርቲስቶች ከፍቅር ዘፈኖቻቸው ባሻገር ለሀገር ፍቅር አንድነት ሰላም ታሪክ ታላላቅ መሪዎች መዘመር ላይ ይታወቃሉ። የህዝብ ልብ ውስጥ በመግባት ደረጃ ደግሞ በጥላሁን ዘመን እንደነበረው ሁሉ ቴዲ አፍሮም አዲስ አልበም ባወጣ ቁጥር በመላው ህዝብ መነጋገሪያ እና ሁለቱም አንድነታቸው በአጭሩ ቴዲ አፍሮ እና ጥላሁን ገሰሰ በአጭሩ ስንገልጻቸው ዘመናዊ የኢትዮጵያ ሙዚቃ ዘርፍ ላይ ትልቅ ምሰሶ ሆነው ይታያሉ። ቴዲ አፍሮ ደግሞ ያንን ምሰሶነቱን ለትውልድ በማስቀጠል ዘመናችን የደረሱ ሁለት አንጋፋ ንጉስ የሚባሉ አርቲስቶችን እንመለከታለን። በጣም ብዙ ልዩነቶች ደግሞ አላቸው። በዚህ ልክ አይመስለኝም ነበር። ዋና ዋና ነጥቦቹ የሚከተሉት ናቸው። አንደኛ የሙዚቃ ግጥም ዜማ ደራሲነት በቴዲ አፍሮ ላይ ስንመለከት ደራሲና ድምፃዊ ቴዲ አፍሮ የራሱን ዘፈኖች ሙሉ በሙሉ ግጥም በሚባል መልኩ አብዛኞቹን የሰራው ራሱ ነው። ሙዚቃውንም የሰራው አብዛኛውንም የሚሰራው ራሱ ነው ከተወሰኑ ሙዚቃዎቹ በስተቀር ይህን የራሱን የውስጥ ስሜቱን ፍልስፍናውን ፖለቲካውን አመለካከቱን በቀጥታ ለሙዚቃ አድማጮች እንዲያስቀርብ አስችሎታል። ጥላሁን ገሰሰ ደግሞ ተርጓሚ ድምፃዊ በመባል ይታወቃል። አብዛኞቹ ግጥም ዜማ ሙዚቃ ደራሲዎች የሰሩትን እንደ ሻምበል አፈወርቅ ዮሐንስ ተስፋዬ ለማ ወዘተ የሰሩትን በጥሩ ድምፁ እያንቆረቆረ ጥላሁን የተረዳውን የሰማውን የገባውን የተረዳውን በመልካም ድምፁ ያዜመዋል ማለት ነው። በአዘያዘም ስልታቸው ደግሞ ስንመለከት ጥላሁን ገሰሰ እጅግ ከፍተኛ ጎርናና ሰፊ ክልል ወይም ደግሞ ዋይድ ሬንጅ ያለው ያለ ማይክራፎን ስቴዲየም ሊያስተጋባ የሚችል ኦፕራ ድምጽ ያለው አቀንቃኝ ሲሆን ይህም ድምፁ ልክ እንደ ኤሌክትሪክ ድምጽ ነበር። በተለይ ረጅም ዜማዎችን ሳይተነፍስ የመሳብ ብቃቱ ወደር አልነበረውም እያለ ማለት ነው። ቴዲ አፍሮ ደግሞ ድምፁ ለስለስ ስሜት ቀስቃሽና ሬጌ ስልቶችን የሚከተል ዘመናዊ ፖፕ ወይም ሙዚቃ ጋር በቀላሉ የሚዋሃድ የድምጽ ቅላጼ አለው። ቴዲ ከድምጽ ሀይል ይልቅ የዜማ ቅኝቱን ቴዲ ከድምጽ ሀይል ይልቅ በዜማ ቅኝት በግጥምና ዜማ ውበት ሰውን ለማማረክ የሚከተለው ስልት ነው ማለት ነው። ሶስተኛው የኖሩበት ዘመን እና ቴክኖሎጂ አጠቃቀማቸውን ስንመለከት ጥላሁን ገሰሰ የኦርኬስትራ ዘመን ጊዜ ነው የኖረው የቴዲ አፍሮ ደግሞ የዲጂታል ዘመን ነው የሚባለው ማለት ነው። በኦርኬስትራ ዘመኑ ጥላሁን ገሰሰ ሙዚቃው ከነገሰ በዘመኑ ማለትም በኢምፓየሮቹ ዘመን በእነ ሀይለ ስላሴ ዘመን በደርግ ዘመን የነበረ ሙዚቀኛ ነው። ሙዚቃዎቹ በብዛት የተቀረጹት በትላልቅ ኦርኬስትራዎች እንደ ክቡር ዘበኛ ፖሊስ ሰራዊት በቀጥታ ላይቭ አጃቢነት ነበር። አልበም የማውጣት ሳይሆን የነጠላ ዜማዎችን እና የካሴት ዘመን ነበር በዛ ጊዜ ብዙ ጊዜ ይሰራ የነበረው ማለት ነው። ቴዲ አፍሮ ደግሞ በዲጂታል ዘመኑ ያወጣው ቴዲ የመጣው በቴክኖሎጂ እድገት ዘመን ነው በሃያዎቹ ክፍለ ዘመን ስለነበረ ስራዎቹ በስቱዲዮ የተቀረዱ ነበሩ ማለት ነው። ወይም ደግሞ ተቀነባብረው ለህዝብ የሚቀርቡ ሲዲ ዲቪዲ በመሸጥ በዲጂታል ገበያ እንደ ዩቲዩብ ስፖርት በኤአይ የታገዙ ቪዲዮዎችን በስፋት ይጠቀማል ማለት ነው። እና ከመንግስት ጋር የነበራቸው ግንኙነት ምን ይመስላል የሚለውን ስንመለከት ጥላሁን ገሰሰ በመንግስት ሙዚቃ ባንድ ወይም ደግሞ ክቡር ዘበኛ አባል የሆነና የሀገር ፍቅር ዘፈኖች ባሻገር የመንግስት ፖሊሲና የጦር ግንባር ስልቶችን የሚያቀነቅኑ መዝሙሮችን ይዘፍን ነበር። ከመንግስት ጋር ያለው ግንኙነት በአብዛኛው የተቀራረበ ነበር። ምንም እንኳን በደርግ ጊዜ
ብዙም እንደ በፊቱ እንደ ደርግ እንደ ክቡር ዘበኛው ባይሆንም ማለት ነው። ቴዲ አፍሮ ደግሞ ብቸኛ አርቲስት ነው። እና የሚያደርገውም በተለይም በሁለት ሺዎቹ አጋማሽ በ1997 ባወጣቸው ዘፈኖች ምክንያት ከመንግስት ጋር የገባበት ከፍተኛው ሰጣ ገባ የሚታወስ ነው። በተለያየ ጊዜም ኮንሰርቶቹ በተለያየ አጋጣሚዎች ይታገዱበት ነበር። እንደ ህዝብ ድምጽም ይቆጠር ነበር። አምስተኛ ሙዚቃ ስልቶችን እንመለከታለን። የጥላሁን ገሰሰ ሙዚቃ ስልቶች መሰረታቸው የሀገር ውስጥ ትዝታ ባቲ አምባሰል አንቺ ሆዬ ቅኝቶች ሲሆኑ እና ደግሞ አንዳንድ ምዕራባውያን ጃዝ ጃዝን ይከተል ነበር ይጠቀም ነበር በሙዚቃዎቹ ውስጥ ማለት ነው። ቴዲ አፍሮን ስንመለከት ባህላዊ ቅኝቶች ባሻገር ደግሞ ሬጌ ሙዚቃን እንደ ሙዚቃ ስልቱ አድርጎ ይጠቀም ነበር። ጥላሁን ገሰሰ በትልቅ ኦርኬስትራዎች የታጀበ የመንግስትና የህዝብ ትልቅ ድልድይ የሆነ ድምፁ ሀገር የሚያናውጥ የሃያኛው ክፍለ ዘመን ጀግና ወይም ደግሞ ትልቅ አርቲስት ሲሆን ቴዲ አፍሮ ደግሞ በራሱ ብዕርና ዜማ የሚቃኝ የሬጌ ስልትን የሚያቀነቅን ሙዚቃው ስሜትን ከስሜት ጋር በቀላሉ የሚቀላቀል የራሱ መንገድ የሃያ አንደኛው ዘመን ዲጂታል ዘመን ንጉስ እንለዋለን